ከአራት ሁለቱ ቡድኖች ያስቆጠሯቸው የመለያ ምቶች ጫና ወደ ሆኖ መጥቷል። አሁን ራሱ ዩኤል ሙታካቡዋ ይመስላል አምስተኛውን የመለያ ምት የሚመታው ባለፈው መጥቷል ኮች ዩኤል ሙታካቡዋ ከሶፎንያስ ሰይፈ አሁን ይሄንን አስቆጥሮ መቀሌዎች የሚስቱም ከሆነም ያሸንፋሉ። ይሄንን ዩኤል ሙታካቡዋ ስቶ መቀሌዎች ደግሞ ካስቆጠሩ መቀለ ሰባ እንደርታ 2018 የኢትዮጵያ ዋንጫ የፍጻሜ ተፋላሚ መሆኑን ያረጋግጣል። ዩኤል ሙታካቡዋ በአስደናቂ ሁኔታ ነው ሶፎንያስ ሰይፈ ላይ አስደናቂ ሁኔታ ያስቆጠረበት ለተጫዋቾቹ የሆነ ትምህርት መስጠት ከጫና ነፃ ናቸው። ሀብታሙ ንጉሴ ነው የመጨረሻው የመቀለ ሰባ እንደርታ መቺ